የቧንቧ ውሃ አልጠጣም። ሲከፈት ወተት የሚፈስ ይመስላል። አሜን አይዋጥልኝም፣ አይጣፍጠኝም፣ ምናምን አይገባኝም። ኦኬ ለወደፊት ማወቁ ጥሩ ነው፣ ግን ነገሩ ይሄ ነው ካመናችሁ ነበር። ግን ቧንቧም አለ። አንድ ነገር ልንገራችሁ። አሁን ውሃ ፋብሪካ ስለሌለኝ ይሄ የፋብሪካ የውሃ ሽያጭ ፕሮፓጋንዳ አይደለም። እዚህ ሀገር ብሞት የቧንቧ ውሃ አልጠጣም፣ ቢፈላም ባይፈላም። ለምን? እንዳለ ክሎሪን ነው። አሁን እንደውም ተሻሽሏል። በፊት ትዝ ይለኛል ማለት የዛሬ 15-20 ዓመት ሲከፈት ወተት የሚፈስ ይመስላል። ለምንድን ነው? ያው ቧንቧው ቀዳዳ አለው፣ አልተቀየረውም። ስለዚህ ሶርሱ ላይ ክሎሪን ያበዛሉ። ክሎሪኑ እዚህ ጋር ምንም ገባ ይገለዋል። ሶ አትሊስት የቧንቧ ውሃ ተጠጥቶ ወዲያው መታመም የለም። ያ ክሎሪን ግን ይገባና ምንድን ነው የሚያደርገው? ሆዳችን ውስጥ ያሉት ወሳኝ ባክቴሪያዎቹን ይገላቸዋል። ጋት ሆድ ጤነኛ ሳይሆን ደግሞ ምንም ነገር ጤነኛ ሊሆን አይችልም። ሶ ቢሆን እንኳን ቻርኮል ፊልተር ያለው ክሎሪኑን የሚያወጣ ስለተፈላ ክሎሪኑ የትም አይሄድም። ሳይድ ኖት ነው እሱ። ውሃ አብሶ በምጾም ቀን ዛሬ ሜቢ 4 ሊትር ጠጥቻለሁ ኦልሬዲ። አብሶ ጾም ሲሆን እያጸዳ ነው ምን እያለ ነው ምናምን፣ ካልታጠበ መልሶ ቶክሲን ነው የሚያከማቸው። ሶ ውሃ በጣም ወሳኝ ነገር። አሜን አይዋጥልኝም፣ አይጣፍጠኝም፣ ምናምን አይገባኝም። ስንታመም ምንድን ነው መርፌ እንወጋለን፣ የሚያምም መርዝ፣ ኪሞቴራፒ መርዝ አይደለም እንወስደዋለን። እንዴት ነው ውሃ? እኔ እንደ ውሃ የሚጣፍጠኝ ምንም ነገር የለም። ሶ ቀኑ ይቀጥላል። የቀኑን ውሎ ለምን ሜቢ እነዚህን ብዙ ነገር ሳላወራ አንዱ ጥያቄ የነበረው ምንድን ነው የምታረገው ጠንካራ ለመሆን ሬዚሊየንት ለመሆን ምናምን ነው። አሁን የቀን ውሎዬ በቃ የማረገውን ነገር ይነግራችኋል። ከዛ ጀርባ ያለውን ለምንድን ነው የማረገው ምኑ ኦኬ ለወደፊት ማወቁ ጥሩ ነው፣ ግን ቁም ነገሩ ይሄ ነው ካመናችሁ። ሶ ከሰዓት kind of ሌዚ ወርክ ይሰራል። እንደገና መልሶ ሲስተማችን ራሱ ኢቭኒንግ ላይ እንደገና የተበላውም ነገር ሄዷል ምናምን፣ ሁለተኛ ዙር ጉልበትና ንቃት አለ። ከ12 ተኩል ሜቢ እስከ 2 ተኩል። ያ ደግሞ እንደገና የስራ ጊዜ ነው። አንዳንዴ እዛ ጠዋት ስፖርት ካልሰራው በዛ ሰዓት ሰራለሁ። ከዛ ገፋ ቢል 4 ተኩል ስለሆነ የምተኛው ብቻ ገፋ ቢል ከ3 ተኩል ጀምሮ ብርሃን ተቀንሷል። ብርሃን እስካለ በቃ ሲስተሙ አሁንም ቀን ነው እያለ ነው። ጫጫታ ምናምን የለም። መልሶ ሲስተሙ የሚያረጋጋ ነገር። ያኔ አልጋው ሲገባ ምንም የለም፣ ሽው ነው። ሶ ይሄ ፊዚካል ሰውነታችን ኢቮልቭ ያደረገበትን እናውቃለን፣ ምን እንደሚፈልግ እናውቃለን። እዚህ አሁን ዳታው ዓለሙ ተዛብቶበት እንዳይበላሽ ከዛ ጋር አጀስት የሚያደርገውን ነገሮች በማድረግ እዚህ ውስጥ ቢሆንም የአእምሮም የሰውነትም ጤንነት በሚጠብቅ ሁናቴ ጊዜ አጥፍተንበት ኤነርጂም whatever እንደ ማንኛውም ስራ መስራት ግዴታ ነው። በወጣትነት እድሜ እኔ ድሮ ትዝ ይለኛል 20 ቤት ሆኜ ምናምን ሙሉ ሳምንት 4 ሰዓት ብቻ ልተኛ እችላለሁ። በደግ ምንም አላውቅም። ለምን? የወጣት ሰውነት ነው። 40 50 60 70 በሄደ ቁጥር እዛ ቦታ ላይ ለመቆየት መስራት ያለብን ማካካስ ያለብን ነገር በዛው ልክ እየጨመረ ይሄዳል። ያንን ስለማረግ አሁን 67 ዓመቴ ቢሆንም ነገርኳችሁ፣ እዚህ ቤት ውስጥ የሚታገለኝ ሰው የለም። አይምሮዬ ጋር ስንመጣ ደግሞ
እሱ መገንባት ልክ አሁን ሰውነታችን ስፖርቱን ምኑን መገንባት እንዳለብን ሳይገነባ እሱም ዝም ብሎ ሊገነባ አይችልም። ለመገንባት መስራት አለበት። እንደ ማንኛውም ጡንቻ ሲሰራ ይጠነክራል። የምንድን ነው የምናሰራው ታዲያ? እንዲያስብ ማድረግ። ምን እንዲያስብ? እሱማ ሁሌ 70% የዓለም ህዝብ በሙሉ 70% of all the people in the world የሚኖሩት ፊየር ሞድ ውስጥ ነው። ለምን? አይምሯችን ሶፍትዌሩ ያ ነው ዲዛይኑ፣ ቅድም እንዳልኩት። ያ ደግሞ ሽባ የሚያደርገን ለአሁኑ ጊዜ የማያስፈልግ አንድ ነገር ኮሽ ባለ ቁጥር አንበሳ መጣ ብሎ አይለየውም። በቃ ያንን ነገር ይለቃል። አንበሳ የመጣ ያህል ነው እንዲህ የምንለው። ያ እንዳይሆን ምንድን ነው የሚቀይረው ነገር? ሶፍትዌሩን ሃክ አድርገን ሞዲፋይ ማድረግ አለበት። ዳታውን ደግሞ አንድ ኮንትሮል ማድረግ፣ ሁለት ደግሞ ትርጉሙ ላይ ሶፍትዌሩን መቀየር። አንድ ደግሞ we know more data better results. Good data more ብቻ በቂ አይደለም። because garbage out አለ። So more data and good data, quality data. ያ ምንድን ነው? አንዱ እናንተ ስትማሩ የቆያችሁት አላማ፣ ኮሚትመንት ምናምን ነገሮች ግን እሺ፣ እነሱንስ ከየት ነው የምናመጣው? አሁን እኔ አዲስ አበባ የኔ እድገት የሆነ አጋጣሚ እድገት ነበረኝ። እድለኛ ነኝ። የሆነ በቃ በተፈጥሮ በጣም ከኔ የተሻለ ሰው አይ ነው የሆነ በጣም ችግር ቦታ ይወለዳል። የሱ ህይወትና የኔ ህይወት ምንድን ነው ልዩነቱ? ኦር ሜቢ ኢቭን በተሻለ ምሳሌ እኛ አሁን እናስባለን ሀብታም ደስተኛ ነው፣ ደሃ ሰው ደስተኛ ሊሆን አይችልም። የከተማ ሰው እድለኛ ነው፣ መኪና አለው፣ ፎቅ አለው፣ መጠጥ አለው፣ ሙዚቃ አለው። ሰው በጣም ደስተኛ መሆን አለበት። ግን የሆነ ገጠር የሆነ ቦታ ጎጆ ውስጥ የሚኖር አንድ ሰው ያለ ገበሬ ነው ምናምን ግፋ ቢል ካቲካላ ነው ያለው። ህይወት ውስጥ ምንድን ነው ዓላማ? ለምንድን ነው እዚህ ያለ ነው? ደስተኛ ለመሆን፣ ደስተኛ ህይወት ለመኖር። እሱ አይቻልም ብያችኋለሁ። የለም። እኔም ደስተኛ ህይወት የለኝም፣ ግን ደስተኛ ህይወት አልፈልግም። ለምን ደስተኛ ህይወት ብሎ ምን አይገባኝም። ደስታ ማለት ይሄ ነው። ህይወት ውስጥ ኮንቴንትመንት፣ ሰላም ተፈጥሮ ከፈጠረብኝ በቃ ተበላህ በዚህ የሚለኝ ነገር ወጥቼ በቃ ሰላም። ሁሌ ይሄን ደስታ ፈልጋለሁ ደግሞ ሊሆን አይችልም። ኦልሬዲ ራሴን ሰላም እየነሳው ነው፣ የሌለ ነገር እየፈለግኩ ማለት። አሁን ሀብታሙ ሰውዬ መኪና ገዛ፣ መጠጥ ጠጣ፣ ገንዘብ የሚያደርገውን ነገር ሁላ አገኘ፣ አረገ። ምንድን ነው ትርጉሙ? ደስ ይለዋል? yes ጊዜያዊ። አዲሱን ቤት ለ2 ወር ነው ደስ የሚለው። አዲሱን መኪና እንደዛ ነው። ሰላም ይሰጠዋል? ኖ። ኮንቴንትመንት ይሰጠዋል? ኖ። ለምን? ሁሉ ነገር እዚህ ጋር ኖሮ እዛ ጋር ያለችው አንድ አደጋ፣ ገንዘብ እንዴት ሆኖ ያ ሰውዬ እንዲያርጎኝ ምን ኖንሰንስ። ሰላም የሚነሳው ነገር አለ፣ ችግር ይዞ የሚመጣው አለ። ግን እዚህ ገጠር ያለው ሰውዬ ጋር እንምጣ። ያርሳል፣ ይመጣል፣ ግርግር የለም፣ ሬዲዮ የለም፣ ምንም ነገር የለም። ሰርቷል፣ ሰውነቱ እንትን ነው፣
ጤነኛ ምግብ ይበላል፣ ካቲካላ ይበላል። ቁጭ ሲል ዓለም 9 ነው። ይሄ ሰው ሰላም ነው፣ ደስተኛ ነው። አሜሪካ ይሄ ተፈጠረ፣ ራሽያ ይሄ ተፈጠረ፣ ምን አገባው? አያውቀውም። ስማቸውንም ላያውቅ ይችላል። አሁን ምረጥ ብትሉኝ የሁለቱን ህይወት አንድ ምርጫ ነው ያለ። እኔ እዚህ ጋር እመጣለሁ። የዛሬ 30 ዓመት ይሄን አላወራችሁ። እድለኛ ነኝ፣ ያንን ኖሬ አይቼዋለሁ። ቅድም ያልኳችሁ እዚህ ጋር መጣ። የዓለም ነገር እዚህ ጋር ነው የሚያመጣችሁ የሆነ ፖይንት ላይ፣ ከዛ ትርጉም የለም። አዲስ መኪና ይገዛና ለመጀመሪያ 2 ወር ጸጉር ይነሳል። ከዛ በኋላ ጭቃ ለብሶ ምናምን አልነበረም። ቤትም እንደዛ ነው፣ ልብስም እንደዛ ነው ምናምን። ግን አዲስ ነገር እንዳልኩት ኢትዮጵያ መጣው በአጋጣሚ። ያኔ ደግሞ አዲስ አበባ ነው ከናዝሬት ብዙ አትሻለም። ከተማ ውስጥ ያለውን ሰው ከሌ መንገድ ላይ በቃ በሳምንት አንዴ እንተያያለን። ቦሌ መንገድ ወደዚህ እንትን በፊትማ በጃንሆይ ጊዜ ይሄ ቦሌ መንገድ በሙሉ የከብት ምናምን ነገር ነበር። ትዝ ይለኛል ከጓደኞቼ ጋር ሞተር ሳይክል ለማመድ ሰው ስለሌለ ምናምን ጭቃ ውስጥ እኮ ነው ቦሌ መንገድ አሁን ተቀያይሮ ያው የምናየው ነገር ሆኗል። ግን ያኔ ስመጣ አሁን እኛ አሁን ኢትዮጵያዊ በሙሉ አሁን እድሉን ቢያገኝ ውጭ ሀገር መሄድ ይፈልጋል። እንደምንረዳው አሜሪካን ኤምባሲ በዓለም አንደኛ ነን። ዲቪ ቪዛ 5 ሚሊዮን ሰው በአመት አፕላይ የሚያደርገው ነምበር 1 in the world። ኦኬ ወዴት ለመሄድ እኔ የነበርኩበት